ዛሬ ይሄን ቪዲዮ ስላያችሁ ደግሞ አንድ ምነግራችሁ ነገር አለ። ፊልም ማየት ያዝናናኛል በሉኝና እዩት። ከዛ በኋላ የቱ ጋር እንደምትሳሳቱ ዜማ ስጡት እንጂ ደግሞ ድርቅ አድርጋችሁ did you finish no avoid የሚል ቃል አለ። አሁን ታፍ የሆነ መጣ። argue በሉት። argue ብዬሻለሁ። argue ማለት ምን ማለት ነው? go to a hospital ምናምን አለ ብቻ see a doctor I'm taking a class ነው እንጂ I am learning ምናምን አትበል because you learn from life, you learn every single day. Welcome to Market English with Abby. ሰላም ናችሁ ወይ? እንዴት ነው? እኛም መርጣችሁ እንግሊዘኛዬን ለመማርና በቃ መስራት አለብኝ ብላችሁ ስለወሰናችሁና እኛን ስለመረጣችሁ በጣም እናመሰግናለን። ያሉንን ኮምፒቲሽኖች እናውቃችኋለን። ልክ ከኛ ቪዲዮ ጋር ምን አለ እዚህ ጋር የእንትና ቤት ምን ይመስላል የሚል እዚህ ጋር ቪዲዮ አለ። ምንም የማይጠቅማችሁ እዚህ ጊዜ ዩቲዩብ ላይ ምናምን ምን ሆነ በቃ መንሱር ሚስቱ ፈታት ምናምን እዛ ጋር ላይ ሰው ታሪክ አለ ምናምን ነገር እዚህ ጋር ደግሞ እንደዚህ እዛ ጋር ደግሞ እንደዚህ በጣም ብዙ ዲስትራክሽኖች እንዳሉ አስባለሁ። ግን ከዛ ሁሉ መርጣችሁ እናንተ ቆይ ብላችሁ ቁም ነገረኛ ሆናችሁ የኛ ቤተሰብ ስለሆናችሁ በጣም እናመሰግናችኋለን። እነሱም ጥሩ ስራ ይሰሩ ነው I appreciate that። ግን ይህንን በማሰብ እኛም ምርጥ የሆኑ ኮንተንቶችን እናመጣላችኋለን። I promise በደንብ ተዘጋጅተን ቅመም አድርገን በቃ አድርገን በልተናት የምንሄዳት አይነት ትምህርት ነው ይዤላችሁ መጣው ማለት ነው። እና ዛሬ ይህን ቪዲዮ ስላያችሁ ደግሞ አንድ ምነግራችሁ ነገር አለ። መጨረሻ ላይ ነው ምነግራችሁ። I'm serious ብዙ ብር የምታተርፉበት ነው። እንግሊዝኛ መናገር ከፈለጋችሁ ብዙ ብር የምታተርፉበት እናንተ ብቻ የምታውቁት በ24 ሰዓት ውስጥ ግን ሊጠፋ የሚችል አንድ ምነግራችሁ ነገር አለ። እሱን ለማየት እስከ ቪዲዮ ድረስ ቆዩ ማለት ነው። ወደዛው ትምህርት ስመጣ ብዙ ጊዜ ሰዎች ምን ታላችሁ? እማራለሁ እኮ ግን እረሳዋለሁ። ለምንድን የሚያዋራኝ ሰው የለም ነው የምትሉት አይደል? ይሄ ቪዲዮ እንደዛ አይሆንም። በጣም ኢንተራክቲቭ ነው የሚሆነው። በሉ ስላችሁ በሉ ምንም እያደረጋችሁ ነው። የነዳችሁም ይሁን መኪና ያበሰላችሁም ይሁን ተኝታችሁም ይሁን በቃ እንደዚህ በልሰለ እያልክ ከሄድክ በፍጹም አትረሳውም። ፕላስ ይሄን ቪዲዮ 2 ቀን ምናምን ያው በሁለተኛው ቀን ይሄን አሁን ማወራውን ነገር አሳልፈውና ቀጥታ ምን ያክል ተረድቻለሁ የሚለውን ለመረዳት ጥያቄ ፓርት አለ መጨረሻ ላይ ያለው። ጥያቄውን ፓርት ብቻ በደንብ ይዩት ማለት ነው። እሺ ተዘጋጀን? እሺ ከተዘጋጀን እንጀምር። again ኢንተራክቲቭ ነው የሚሆነው። ማወራችሁ ነገር መልሱልኝ። ብዙ ነገር ኤክስፕሌን ስለማደርግ ከቨር የማደርጋቸው ነገሮች 3-4 ቃላቶች ብቻ ነው ማስተምራችሁ። ንጽት ግን ብሎ በደንብ ገብቷችሁ ነው የምትሄዱት። ለምንድን ቢካዝ በእያንዳንዱ ነገር ብዙ ነገር ማውራት እንችላለን፣ በጣም መተንተን እንችላለን ማለት ነው። እሺ እንጀምር። ግራመር ነገሩ ልተውና ኢንፊኒቲቭ እና ጀርንድ ምናምን ብሎ አስተማሪዎች ያወራችሁ ይችላሉ። ግን ምን ማለት ነው? ቱና አይንጂ የሚብሉ ቃላቶች አሉ። ቱና አይንጂ እነዚህ ቅጽላዎች ናቸው እና ሁለቱም ብዙ ቃላቶች ላይ እንጠቀምባቸዋል። ለምሳሌ ላይክ የሚለውን ቃል ብንወስደው እወዳለሁ ስትሉም እንደምትሉት አይ ላይክ ብለን እንደዚህ እወዳለሁ ነው አይደል? አይ ላይክ እንጀራ፣ አይ ላይክ ብሬድ፣ አይ ላይክ ዲስ፣ አይ ላይክ ሙቪዝ ያላችሁ ትቀጥላላችሁ። ግን አንድ ነገር ማድረግ እወዳለሁ ስትሉ ምንድን ነው የምትሉት? ለምሳሌ ማንበብ እወዳለሁ ስትሉ ምንድን ነው የምትሉት? አይ ላይክ ምን reading, the first one I like reading ልብ በሉ መጨረሻ ላይ ተጠቅመናል ing አይደል? I like reading ወይም ደግሞ I like to read ብላችሁ መጠቀም ትችላላችሁ። I like to read ወይም I like reading ቱና ing እየለዋወጥን ነው ብዙ ጊዜ የምንጠቀመው። ሁለቱንም አንጠቀም። እስኪ አሁን እስኪ መዋኘት እወዳለሁ በሉኝ። I like በቱ ተጠቅማችሁ I like to swim very good። በing ደግሞ ተጠቅማችሁ መዋኘት እወዳለሁ በሉኝ። I like swimming perfect። ሁለቱንም ግን መጠቀም አንችል። የመናረጥን መጠቀም እንችላለን ብዙ ቦታ ላይ። ግን አንዳንድ ቃላቶች ምናሉ ወይ ቱን ብቻ ነው ወስደው ለሚጋግሙ አሉ፣ ወይ አይንጂ ብቻ ነው ወስደው ብለው ግግም የሚሉ ቃላቶች አሉ ማለት ነው። በዛሬው ዕለት አይንጂ የሚወጡትን ቃላቶች ምርጦችን መርጬ በደንብ አሳያችኋለሁ። የቀሩትን ደግሞ እንደሆኑ መጨረሻ ላይ ሊስት አደርግላችኋለሁ ማለት ነው። Okay, the first one enjoy ነው። enjoy ሁል ጊዜ የምትጠቀሙት ከአይንጂ ጋር ነው። ኦኬ አይ enjoy ማለት ነው። መጀመሪያ ግን enjoy ማለት መዝናናት ማለት ነው። ግን ብዙ ጊዜ እንደ ኮምፕሊመንት ክላሲክን ተዝናናበት ለማስፈልጉ ምን ትሉኛላችሁ? enjoy your class very good enjoy your class። ምግብ እየበላሁኝ ነው፣ ምግብህን ተዝናናበት በሉኝ። enjoy your meal እና ፉድ ነገራቸዋለሁ ከዚህ በፊት ዲፍረንስ። የሚበላ ምግብ ማንኛውም ምግብ ፉድ ይባላል። ግን የተቀረበችላችሁ ምግብ የምትበሏት ትክክለኛ ምግብ የምትባለች ሚል ትባለች ማለት ነው። እስኪ ምግብህን ተዝናናበት በሉኝ።
Enjoy your meal. Very good. ምሽትህን ትዝናናበት በሉኝ። Enjoy your evening. Enjoy your evening. ሌሊትን ትዝናናበት ከፈለጋችሁ ደግሞ enjoy your night አላችሁ ማለት ነው። enjoy your night ብላችሁ መጠቀም ትችላላችሁ። so enjoy መዝናናት የሚሆን ነገር ያሳየናል። ከዚህ ውጭ ግን አንድ ነገር ማድረግ ያዝናናኛል ለማስፈልጉ I enjoy ብላችሁ ከዛ ing form ነው የምታስገቡት። ኦኬ እስኪ ለምሳሌ መተኛት በጣም ያዝናናኛል በሉኝ። I enjoy sleeping. Good. እስኪ ማንበብ ያዝናናኛል በሉኝ። Let's go. I enjoy reading. Good. I enjoy reading. ካላችሁኝ በቃ ተበልታችኋል። እኔ የሸውዳችሁ መስሏችኋል። በሉት። I enjoy reading. Very good. Nice. ፊልም ማየት ያዝናናኛል በሉኝና እዩት። ከዛ በኋላ የቱ ጋር እንደምትሳሳቱ። I enjoy watching ምን አልከኝ? ከዛ በኋላ a movie ምናምን ወይ movie አይደለም። I enjoy watching movies. ኦኬ ኤስ ነው የምታስገባው መጨረሻ ላይ። ለምንድን ብዙ ፊልም ነው የምታየው። ኦኬ I enjoy watching movie ካልክ ትክክል አይደለም፣ ብቻውን አይገባም። I enjoy watching a movie ካልከኝ አንድ ፊልም ብቻ ነው እንዳያገባ የምታየው ማለት ነው። so ብዙ ስለሆኑ I enjoy watching movies። እንግሊዝኛ አይናቅ። እዚህ ጋር ብትሳሳት እዛ ጋር ትሳሳታለህ። so practice በጣም ያስፈልጋል። ኦኬ so I enjoy watching movies. say it. I enjoy watching movies. Very good. so ያልክ ትቀጥላለህ ማለት ነው። እስኪ አሁን ከቤተሰቦቼ ጋር ጊዜ ማሳለፍ ደስ ይለኛል በለኝ። ከቤተሰቦቼ ጋር ጊዜ ማሳለፍ ደስ ይለኛል። I enjoy ማሳለፍ ምንድን ነው? spend ላይ የምናስገባለን ብያለሁ። ምንም ቃል ገባ ከኤንጆይ በኋላ የሚገባው ቃል ing ይወስዳል ብያለሁ አይደል? so spend ማሳለፍ ነው። ምን እናደርገዋለን? ing ጨምርበት። ምን ሆነ? spending. I enjoy spending ምን ጊዜ time. I enjoy spending time with my family. with God, my family ከቤተሰቦቼ ጋር I enjoy spending my time with my family. ልክ እንደዚህ በሉት እስኪ በቃ በጣም ጽድት ብላችሁ በደንብ በሉት። ጎበዞች መካከለኛ ያላችሁ ሰዎች let's go. ከቤተሰቦቼ ጋር ጊዜ ማሳለፍ ደስ ይለኛል በሉኝ። I enjoy spending time. Come on, let's go. I enjoy spending time. I enjoy spending time with my family. I enjoy spending time with my family. ፈጠን በለ። I enjoy spending time with my family. perfect. አሪፍ ጥሩ እየያዘ ነው። እሺ ከዛ ውጭ ግን ጥያቄ እንዴት ነው የምጠይቁት? ምን ማድረግ ያዝናናሃል ለማስፈልጉ እንዴት ነው የምጠይቁት? ኢንጆይ በመጠቀም ምን ማድረግ ያዝናናሃል? ምን በለኝ እስኪ። what very good. ትዝናናለህ። do you enjoy? what do you enjoy doing? okay ምን ማድረግ ያዝናናሃል ለማስፈልጉ ሰው በቃ እንደዚህ ነው የምትሉት። what do you enjoy doing በሉት። say it again faster. what do you enjoy doing? what do you እንደዚህም እንዳይሆን ይሄው practice ነው ዋናው። what do you enjoy? say it. what do you enjoy doing? what do you enjoy doing? let's go one more time. what do you enjoy doing? ምን ማድረግ ያዝናናሃል? አንበሳ what do you enjoy doing ትብታላችሁ ፈታ ብላችሁ ማለት ነው። ኦኬ so I enjoy ብሎ ያስገባላችኋል ማለት ነው። ግን ከዛ በፊት በቃ ይሄ ነገር ያዝናናሃል ያ ነገር ያዝናናሃል ለማስፈልጉ do you enjoy ብላችሁ ያኛውን ነገር ማስገባት ብቻ። ለምሳሌ ማንበብ ደስ ይላል ትወዳለህ ለማለት ፈልጉ do you like ከምትሉ do you enjoy reading? perfect አሪፍ ነው። do you enjoy reading? መዝናናት እንደዚህ ያደርግሃል። do you enjoy drinking? መጠጣት ያስደስታል ያዝናናሃል ያላችሁ ነው። do you enjoy watching a TV? do you enjoy learning English? do you enjoy learning English? እንግሊዝኛ መማር ያስደስታል። እንደዚህ ያልኩኝ ጥያቄዎች መጠየቅ እችላለሁ ማለት ነው። ኦኬ so do you enjoy doing something? enjoying ልጨርስ ነው። አሁን 3 አረፍተ ነገር ያዙልኝ። ፈተናውን መጨረሻ ላይ ጠይቃችሁ ይሄንን ነው። ሁሉንም ሰብስቤ ጠይቃችኋለሁ። መጨረሻ ላይ ይቺን አረፍተ ነገር ያዙልኝ። የመጀመሪያ ማብሰል ደስ ይላል በሉኝ። come on ማብሰል ደስ ይላል ያዝናናሃል? do you enjoy cooking ካላችሁኝ perfect. do you enjoy cooking? good nice. ምን ማድረግ ያስደስትሃል በሉኝ። ምን ማድረግ ያስደስትሃል? what do you enjoy
doing. What do you enjoy doing? Come on. What do you enjoy doing? በጣም ፍጥን ሲያደርጉት what do you enjoy doing? ሊሏችሁ ይችላሉ። What do you enjoy doing? Perfect. Nice. እስኪ ከቤተሰቦቼ ጋር ጊዜ ማሳለፍ ደስ ይለኛል በሉኝ። Come on. ከቤተሰቦቼ ጋር ጊዜ ማሳለፍ ደስ ይለኛል። መጨረሻ ላይ ጠይቃችኋለሁ። እንደዚህ በሉኝ እላችኋለሁ። I enjoy spending time with my family. I enjoy spending time with my family ካላችሁኝ አሪፍ enjoyን ጨርሰናቸዋል ማለት ነው። so enjoy that's good። ይሄ ነገር ሲነገር ምን አይነት ዊርድ እንደሚሆን ለማሳየት ብቻ አንድ ቀላል ቃል አስገብቻለሁ። የሁለተኛው ቃል እቺ ብዙም አላወራባትም። finish ማለት መጨረስ ነው አይደል? ናይስ። እስኪ መጽሐፍ ማንበብ ጨረስኩኝ ስትሉ ምንድን ነው የምትሉት? I finished ጨረስኩኝ ፓስት ስለሆነ I finished to read book ነው የምትሉት ወይስ I finished reading book ነው የምትሉት? I finished reading book ነው የምትሉት አይደል? I finished reading book በቃ አለቀ። I finished reading book። ብዙ ጊዜ ፊኒሽ የሚለው የሚጠቀመው ምንድን ነው? እንደዚህ ካረኩኝ በኋላ እንደዚህ ያደርጋለሁ፣ እንደዚህ ካረኩኝ በኋላ እንደዚህ ያደርጋለሁ ብለን ለማውራት ነው። እና I finished to ካላችሁ ተበልታችኋል። I finished ብላችሁ ከዛ የሚመጣው ቃል ላይ ING ነው የምታስገቡት። እሺ አባቴ እስኪ ማብሰል ጨረስኩኝ በለኝ። I finished cooking. nice. ማንበብ ጨረስኩኝ በለኝ። I finished reading. good. እዚህ ጋር አሁን በፊኒሽድ የምሰራው አረፍተ ነገር ምንድን ነው መሰለህ? እስኪ ቤቴን ማጽዳት ጨረስኩኝ በለኝ። ቤቴን ማጽዳት ጨረስኩኝ። I finished ማጽዳት cleaning ቤቴን my house. I finished cleaning my house. ቤቴን ማጽዳት ጨረስኩኝ። okay? ብዙ ጊዜ after I finish cleaning my house, I do this. Okay, first I go to work, and after I finish doing my work, or after I finished my work, I do something ብላችሁ ማውራት ትችላላችሁ ማለት ነው። so ምን ያክል odd እንደሚሆን ልብ ያላችሁ። after I finish doing something አንድ ነገር ማድረጌን ከጨረስኩኝ በኋላ ያላችሁ ነው የምታወሩት ማለት ነው። so let's not forget after I finished cleaning my house የሚሆን አረፍተ ነገር እፈልገዋለሁ። እስኪ ሌላ ጥያቄ ያን መጽሐፍ ማንበብህን ጨርሰሃል በሉኝ። did you ጨረስሃል ስትሉ እንደምትሉት did you finish? did you finished አይደለም did you finish እንደምትሉት did you finish? say it again. did you finish? did past ስለሆነ double past አንጠቀም ብያቸዋለሁ። so did you finish ማንበብ read ምን ይገባል ብያቸዋለሁ ING. did you finish reading that book? did you finish reading that book? ያን መጽሐፍ ማንበብ ጨርሰሃል እንዴ? did you finish reading that book? good. አንድ ላይ ስንለው did you finish reading that book? did you finish reading that book? ዜማ ስጡት እንጂ ደግሞ ድርቅ አድርጋችሁ did you finish reading? no. did you finish reading that book? let's go one more time. did you finish reading that book? did you finish reading that book? እንደዚህ ካላችሁት ፐርፌክት ነው። ኦኬ ሶ እንዳረሱት ይሄንን መጨረሻ ላይ በሉኝ እላችኋለሁ። ቀጥሎ avoid የሚል ቃል አለ። አሁን ታፍ የሆነ መጣ avoid. so avoid ማለት አንድ ነገር እናንተ ጋር ሳይመጣ ማስወገድ ማለት ነው። ኦኬ like I try to avoid people ስል ሰዎች እኔ ጋር እንዳይመጡ በቃ እዛው ጋር እንትን ለማለት ሞክራለሁ ማለት ነው። ተሸፋፈኝ ልሄድ እችላለሁ ምናምን አላውቅም። so ዶክተር ይላችኋል አንድ ነገር አስወግድ ለማለት ሲፈልግ ፕሊዝ መጠጣትህን አስወግድ ለማለት ሲፈልግ avoid መጠጣት to drink drinking ING form የሚገባበት ቃል እንደምናይ አትርሱ። avoid drinking. say it again. avoid drinking. very good. እስኪ ጥሬ ስጋ መብላትን አስወግድ በሉኝ። avoid eating ጥሬ raw meat. avoid eating raw meat. okay? አምሽተህ መተኛትህን አስወግድ በሉኝ። avoid መተኛት sleep አይደል? እንቀመጥበታል ING. avoid sleeping አምሽተህ late. avoid sleeping late. አምሽተህ መተኛትን አስወግድ እያሉ ነው ማለት ነው። so avoid doing this, avoid doing that. እኔ ከሰው ጋር መጨቃጨቄን አስወግዳለሁ ለማለት ፈልጉ ምን ትላላችሁ? I avoid መጨቃጨቅ argue. okay? argue መጨቃጨቅ ነው። I avoid arguing with people. ፈጠን በሉ እስኪ I avoid arguing with people. say it. I avoid arguing with people.
I avoid arguing with people. ፐርፌክት እንደዚህ ያላችሁ መጠቀም ትችላላችሁ ማለት ነው። ኦኬ ሁለት አረፍተ ነገር አለኝ እንዳረሱት። እስኪ አሁን ካልኩት ውስጥ ምን ትሉኛላችሁ መሰላችሁ? አምሽተክ መተኛትህን አስወግድ በሉኝ። avoid sleeping late. ፐርፌክት avoid sleeping late። አንበሳ ከሰዎች ጋር መጨቃጨቅን አስወግድ በሉኝ። በቃ መጨቃጨቅን አስወግድ በሉኝ። avoid መጨቃጨቅ ምንድን ነው ብያቸዋል። ይህ ቃል ግራ እንዳይገባቸው እሺ። አግሪ እና አርጊው የሚሉት ቃላቶች ብዙ ሰዎችን ግራ ያጋባሉ። ይኸውላችሁ የሆነች ልጅ አለች፣ ሴት ልጅ ላርገው ወይስ አላርገው አለች። ምን ተተ አርጊው 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 በሏት። በቃ አርጊው ብዬሻለሁ። አርጊው አርጊው ማለት ምን ማለት ነው? መጨቃጨቅ ማለት ነው። በቃ በእነዚህ አድርጋችሁ ያዙት እሺ። ልጅቷን አርጊው እንደማለት በቃ አርጊው 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 ያችሁ ትጨቀጭቋታላችሁ። አርጊው ማለት ደግሞ መጨቃጨቅ ማለት ነው ራይት። ሶ አረ ዶንት አርጊው አርጊውመንት ምናምን ያላችሁ እነዚህ አድርጋችሁ ያስታውሱት። ኦኬ ሶ መጨቃጨቅን አስወግድ ለማስፈልጉ avoid arguing with people ብላችሁ ወይም avoid arguing የምትለውን አረፍተ ነገር እንዳረሷት ማለት ነው። በመቀጠል ምን ያው ቃል ሁሉ ጊዜም ing ፎርም የሚወስድ ቃል የመጨረሻው ቃል ይሄ ነው። ምን አለ? consider የሚል ቃል አለ። consider okay consider never mind. so consider ማለት ነው አንድ ነገር ከግምት ውስጥ ማስገባት። ይሄን ነገር አስቡበት ለማስፈልጉ consider ብላችሁ ነገርየው ነው የምታስገቡት። እስኪ እኔ አሁን ከቤት ስወጣ ምንም ከግምት ውስጥ አስገባለሁ? አየሩን ከግምት ውስጥ አስገባለሁ። so please consider the weather ብትሉኝ consider the weather ስል አየሩን አስበው ያላችሁኝ ነው ማለት ነው። መጣችሁ እኔ ጋር እንግሊዘኛ አስተምረኝ አላችሁኝ። እሺ ስንት ነው ግን? ቆይ ከዛ በፊት አላችሁኝ ደሞዜን አስበው በሉኝ። consider my salary please sir consider my salary ስትሉ ደሞዜንም ከግምት ውስጥ አስገባው ለማለት ፈልጋችሁ ነው። እስኪ አገራችንንም አስባት። እስኪ በቃ የአገራችንን ሁኔታ አስበው consider the situation in our country ብላችሁ መጠቀም ትችላላችሁ። so consider ማለት ከግምት ውስጥ ማስገባት ማለት ነው እና ለብቻው consider የሚለውን ቃል ተጠቅማችሁ considering something ስትሉ ያንን ከግምት ውስጥ በማስገባት እንደዚህ ኦኬ። ለምሳሌ እሷ ስንት ዓመቷ ይመስላችኋል አልኳችሁ? እዚህ ጋር አለች ማለት ነው። እስኪ ስራዋን ከግምት ውስጥ በማስገባት ስትሉ considering her work I think she is ምናምን years old እንደዚህ ትሆናለች ብላችሁ ያሰባችሁ ነው ማለት ነው። considering your achievement considering your age እኔ ስኬታማ ነኝ ብላችሁ ታስባላችሁ አልኳችሁ። ግምት ውስጥ በማስገባት እድሜህን ደህና ነህ ስትሉ considering your age yeah you're good ወይ considering your job yeah you're good ብላችሁ መጠቀም ትችላላችሁ ማለት ነው። so consider ማለት አንድ ነገር ከግምት ውስጥ በማስገባት ኧረ ይሄን ማሰብ ምናምን ስትሉ የምትጠቀሙበት ነው። አሁን አጠቃላይ ትርጉሙ የቃል ስሜቱ ገብቷችኋል ብዬ አስባለሁ። so እንደዚህ ማድረግን አስብ ካላችሁ ግን ባክህን ብዙ ብር አለኝ ምን ባረግ ይችላል ብላችሁ ቤት መግዛትን ከግምት ውስጥ አስገባው። እስኪ አገናዝበው ለማስፈልጉ please consider buying a house ብላችሁ መጠቀም ትችላላችሁ። ኦኬ ይሄ አመመኝ ነው በጣም ጤና እየተጎዳ ነው ብላችሁ እስኪ ዶክተር ጋር መሄድን አስበው ስትሉም ትኛላችሁ። ጎ ምናምን አይደለም እሺ see a doctor ነው የምትሉት by the way go to a hospital ምናምን አይደለም የምትሉት see a doctor alright I think you should see a doctor ነው የምትሉት። ስለዚህ ሲ ላይ ing ፎርም ጨምርበትና consider seeing a doctor ብላችሁ ነው የምትነግሩኝ ማለት ነው። ተግባባል? አንድ ሰው መጣና አሁን ምን አለኝ? ስራዬን አልወደውም ምን ባረግ ይሻለኛል አለ። I don't like my job what should I do አለ። እስኪ ምናልባት ስራ መቀየር አስብ ለማስፈልግ ምን ነው I think you should consider ፓኬጁን ያዙልኝ እሺ። you should consider ይሄንን ከግምት ውስጥ ብታስገባው ይሻላል። I think you should consider በሉት። I think you should consider መቀየር change ነው አይደል? ከconsider በኋላ የሚገባው ቃል በሙሉ ምን ይወስዳል? ing ይወስዳል ድርጊት ከሆነ ማለት ነው። I think you should consider changing your man I think you should consider changing your man ስራ ምንድነው ይላል ቃሉ? ይሄ ቃል ነው career። ይሄ ቃል ሲጻፍም ይከብዳል ፕሮናውንስ ሲደረግም ይከብዳል። career የሚለው ቃል ማለት ነው። በጣም ሁሉም ሰው ነው የሚያበላሸው። ብዙ ሰው career ይላል። career ማለት ተሸካሚ ማለት ነው። ትክክል አይደለም። career በሉት። career ሲጻፍ ደግሞ ደብል ኢ እንዳለበት አስቡ። በቃ መኪና ብላችሁ ጻፉ ካር ኢኢ አድርጉ ከዛ አር ማስገባት ነው career።
So I think you should consider ድገሙት I think you should consider changing your career. I think you should consider changing your career. ስራ መቀየርን ብታስበው ይሻላል ያላችሁ ነው ማለት ነው። እንግሊዝኛ አልናገርም በእናታችሁ ምን ባደርግ ይሻላል? ምናልባት መማሩን ብታስበው አሪፍ ነው። መማር ስትሉ ብዙ ጊዜ ደግሞ learn ከምትሉ take class ብትጠቀሙ አሪፍ። Okay? Take class. So እንግሊዝኛ እየተማርኩኝ ነው ማለት ፋንታ I'm taking English class ብትሉ በጣም አሪፍ ነው። በቃ you know what I mean? Like it's nicer. Like የሆነ flavor አለው። የሚያወሩትም እንደዚህ ነው። ይሄ ቆንጆ ነው ቆንጆ አይደለም ሳይሆን የሚጠቀሙት እንደዛ ነው። take class. I'm taking a class. Like I'm taking some course. I'm taking a class. ነው እንጂ I am learning አትጠቀሙ because you learn from life. You learn every single day. You got it? Nice. So ምናልባት መማርን ብታስብበት ይሻላል በሉኝ። I think you should consider taking English class. እያሰብኩበት ነው ደግሞ ለማስፈልጉ እንደዚህ ለማድረግ እያሰብኩ ነው እያገናዘብኩ ነው ስትሉ I am considering እስኪ በሉት I'm considering ing form ማስገባት ቤት መግዛት እያሰብኩኝ ነው በሉኝ። I'm considering buying a house ካላችሁኝ በጣም አሪፍ I'm considering buying a house. Okay? You know, I'm considering getting married. ስለማስገባት እያሰብኩ ነው ላግባው እያልኩኝ ነው ያላችሁ ነው ማለት ነው። So ከኮንሲደር ጋር የተገናኘ ሁለት አረፍተ ነገር አለ። አንደኛ ስራህን መቀየር ብታስብ ይሻላል በሉኝ። You should consider changing your career. Perfect. ቀጥሎ ቤት ለመግዛት እያሰብኩኝ ነው በሉኝ። I'm considering buying a house. Okay? I'm considering buying a house. ቤት ለመግዛት እያሰብኩ ነው ያልክ ነው ያለው ማለት ነው። ተግባብተናል? እንዳረሳቸው እነዚህ አረፍተ ነገሮች አሁን ቀጥሎ ጠይቀህና ጥያቄዎቻችንን ጠያየቅና 10 አረፍተ ነገሮች አሉ እስካሁን ድረስ የተጠቀምኩባቸው እነሱን በአማርኛ ያላችኋለሁ እናንተ በእንግሊዝኛ ትሉኛላችሁ ማለት ነው። እሺ ከዛ በኋላ ምን እንደሆነ ለእናንተ ብቻ የምነግራችሁ ሚስጥር እነግራችኋለሁ። ቀጥሎ ምን አይነት ቃላቶች ናቸው እንደዚህ አይነት ነገር የሚከተሉት የሚሆንም ሜንሽን አደርግላችኋለሁ ማለት ነው። እንጀምር። ከ10 ስንት እንደምታገኙ ንገሩኝ። በትክክል ከተከታተላችሁኝ ታገኙታላችሁ። አንደኛው ማብሰል ትወዳለህ በሉኝ። ኢንጆይ ነው የምትጠቀሙት። ዱ ዩ ኢንጆይ ኩኪንግ ካላችሁ ትክክል ናችሁ። ሁለተኛ ምን ማብሰል ትወዳለህ በሉኝ። ዋት ዱ ዩ ኢንጆይ ኩኪንግ ካልክ ፐርፌክት። ዋት ዱ ዩ ኢንጆይ ኩኪንግ ቬሪ ጉድ። ኦኬ ናይስ። ቀጥለው ከቤተሰቦቼ ጋር ጊዜ ማሳለፍ እወዳለሁ። በይ መልሽ። ከቤተሰቦቼ ጋር ጊዜ ማሳለፍ እወዳለሁ። ጊዜ እሰጥሻለሁ። አይዞሽ ካም ዳውን ሪላክስ። 5 ቁጥር 1 2 3 4 5 I enjoy ማሳለፍ spending time with my family. I enjoy spending time with my family ካልሽ አንበሳ ጎበዝ። ናይስ። ቤቴን ማጽዳት ጨርሻለሁ በይ። ቤቴን ማጽዳት ጨርሻለሁ። I finished cleaning my house. I finished cleaning my house ካልሽ ፐርፌክት አሪፍ ጎበዝ። ኦኬ እንዳልኩት የሚናቅ ነገር የለም። ኢቭን have a nice day ስትባሉ አንዳንዴ ምትሉት ነገር አታውቁትም because you don't practice always. Okay? Oh thank you you too ምናምን ነው የሚባለው እናውቀዋለን ግን ቦታ ላይ ስለሚጠፋ ሳትንቁ ፕራክቲስ አድርጉ ባካችሁ። ኦኬ እስኪ ይህ መጽሐፍ ማንበብ ጨርሰሃል በሉኝ። መጽሐፉ ማንበብ ጨርሰሃል? ይህ መጽሐፍ ማንበብ ጨርሰሃል? Did you finish reading? Very good. Did you finish reading this book? That book? It doesn't really matter. Did you finish reading this book ካላችሁኝ በጣም አሪፍ። አምሽቶ መተኛትን አስወግድ በሉኝ። Avoid sleeping late ካላችሁኝ በጣም ጎበዝ። Avoid sleeping late. ኦኬ ማስወገድ avoid ነው ብያችኋለሁ ገና ሳይመጣ ወደዛው ወደዚህ ማድረግ። ስራን መቀየር ብታስብበት ይሻላል ከግምት ውስጥ ብታስገባ ይሻላል በሉኝ። You should consider changing your career ካላችሁኝ በጣም አሪፍ። You should consider changing your career
career ስራ ማለት ነው። career እና job difference ምንድን ነው? career አንድ ስራ ረጅም ርቀት ስታስቡት career ይባላል። እኔ ኖርማል አስተማሪ ነበርኩ። ከዛ እንደዚህ ሆነ፣ ከዛ እንደዛ ሆነ። this is my career, you know, like ያደገ የሚሄድ ነገር ነው። but a job is a job, so you should consider changing your career. በቃ ጨርሶ ሌላ ስራ ውስጥ ገባ ያላችሁ ነው ማለት ነው። you understand? change your job ካላችሁ አንድ ሰው ስራህን ቀይር ነው። maybe መካኒክ ከሆንክ ከዚህ ስራ ውጣና ሌላ ቦታ መካኒኩን ነው። ግን change your career ካላችሁም ለማለት ፈልገው ነው ጨርሶውኑ የመካኒክነትን ሙያ ተውና ሌላ ሙያ ውስጥ ገባ ያላችሁ ነው። so career እና job difference ይሄ ነው። እሺ career is just a line of job, but a job is just any job, okay? የመጨረሻው ቤት መግዛት እያሰብኩኝ ነው በሉኝ። ቤት መግዛት እያሰብኩኝ ነው። come on, 1 2 3 4 5 I'm considering buying a house ካላችሁ ትክክል ናችሁ። ስንት እንዳገኛችሁ ኮሜንት ላይ ትነግሩኛላችሁ። ከዚህ ውጪ እዚህ ጋር ሁሉ ጊዜም እንደዚህ አይንጂ የሚወስዱ ቃላቶች እዚህ ጋር ያሉት ናቸው። ኦኬ እዚህ ጋር ያሉት ቃላቶች በሙሉ ልክ እንደዚህ አይንጂ እያደረጉ ነው የሚጠቀሙባቸው። ኔክስት ክላስ ላይ የሚወስዱ ቃላቶች ምንድን ናቸው ብዬ ልክ እንደዚህ ፕራክቲስ እንድታደርጉ አድርጌ አመጣላችኋለሁ። it's just 30 minutes ምናምን ነው የሚፈጅባችሁ። it's worth it። እያንዳንዷ ደቂቃ በትክክል ነው ያጠፋችኋላችሁ። ሰው 30 ደቂቃ ምናምን ወስደን በትክክል እንደዚህ ፕራክቲስ ታደርጉታላችሁ። ይህ ቪዲዮ 1-2 ማየት እንዳለባችሁ እንዳትረሱ። I took my time and I got ready. so ምንድነው የምነግራችሁ ነገር ፍሬሽ ስታርት የሚል ፕሌሊስት አለኝ እኔ። ፍሬሽ ስታርት እሱ ጋር ብትሄዱ ምርቃት በምርቃት ነው የምታዩት። በጣም ብዙ ሰው የተቀየረበት ፍሬሽ ስታርት የሚል 37 ፓርት ያለው የሰራሁት ቪዲዮ አለ። ኦኬ 37 ፓርት ነው ያለው። እያንዳንዷን ከመጀመሪያው ጀምሮ ያለውን ግራመር ምናምን ነገሮች ስፖክን በደንብ ኤክስፕሌን ያደረኩበት ፓርት ነው። ሶ እሱን ቪዲዮ እንዳለ አጥፍተ ነው እዚህ ጋር markeyenglish.com የሚል ዌብሳይት አለ። እሱን ወስደን እዛ ዌብሳይት ላይ መሸጥ ልንጀምር ነው። በጣም ምርጥ ቪዲዮ ነው ከምነግራችሁ በላይ ማለት ነው። ሰው ካሁን በኋላ ላታገኙ ስለምትችሉ እሱ ቪዲዮ ገብታችሁ ዳውንሎድ ማድረግ የምትችሉ ሰዎች ዳውንሎድ አድርጋችሁ ተጠቀሙበት እና በቃ የራሳችሁ አድርጉት፣ በተለይ ጀማሪ ከሆናችሁ ማለት ነው። ከዛ ውጪ ግን አለበለዚያ በአሁኑ ሰዓት ስታዩት ይህ ቪዲዮ ቆይቶ ከሆነ ይሄን ነገር የምታገኙት markeyenglish.com የሚል ገብታችሁ ዌብሳይት ውስጥ እዛው ነው የምታገኙት ማለት ነው። መግዛት ትችላላችሁ፣ መማር ትችላላችሁ። ኦርጋናይዝድ የሆነ የቀረበው ስትራክቸርድ የሆነ ነገር ነው። 37 ፓርት አለው እንዳልኩትኝ። እዛው ጋር ጥያቄዎች ምናምን አሉ ፕራክቲስ የምታደርጉባቸው፣ መልሱን አስተካክሎ ያስገባላችኋል። ስለዚህ እዛ ነው የምታገኙት። አሁን ግን ከሆነ በ24 ሰዓት ውስጥ ከሆነ ቪዲዮ ያያችሁት ኮንግራቹሌሽንስ you're not too late። ለአንድ ቀን ብቻ እናበረዋለን ማለት ነው። ኦኬ በሚቀጥለው እስክንገናኝ መልካም ቀን ይሁንላችሁ። እነዚህን ቪዲዮዎች በደንብ ተጠቀሙባቸው። they are very expensive። ኦኬ ስለነበረን ቆይታ አመሰግናለሁ። በሚቀጥለው እስክንገናኝ ድረስ ዋላ አንድ ፍቅር ይስጠን። ባይ